ተመልሼ ሶዶ መሄድ ነው። ከዛ በኋላ ይህን ውሃ አምጥታ ሰጠ። በቀጠሮ መጥተህ ነበር? መጥቼ ቤት ነበር። እሺ። ከዛ ይህን ውሃ ወስዳ ሲሰጥ ያን ውሃ ጠጣው። ከዛ ከየት ነው ያመጣሽው? አይ ሄዴ ስትመለስ ትነግራለህ፣ አሁን ሂድ አለችኝ። አልነገረችኝ። ቆይ አንተ በጌታ በኢየሱስ አሁን አታውራ፣ ግን ሰኞ ቀን እያወራህ ትመጣለህ። እየመጣ ታወራለህ። ከዛ እኔ ሄጄ ስመለስ እዛ ሲደርስ ዶክተሩ አይ ምክንያቱም ኖርማል ነው ይሻለዋል። ሰው ሲፈታ የሚያዝን መንፈስ የተመታ ይሁን በጌታ በጌታ። ዛሬም ልናገር በቃ አባሽ ተሻለ፣ ቀጠሮው ፈረሰ፣ እግዚአብሔር ጣልቃ ገባ። ሁሉ ያሰረው ቋጠሮ ተፈታ። ወይ አንድ ሰው ተፈታ ይበልባቸው። የሚገርም ነገር ነው። በቀጠሮ መጣ፣ ቀጥታውኑ ደግሞ ውሃውን ጠጣ። ከዛ በኋላስ ምንድን ነው የተባለው? ይህ ሰው ምንድን ነው? እባክህ ተናገር እስኪ። ሰርጂካል አይገባም፣ ምክንያቱም ይሻለዋል። ስለዚህ መድኃኒት ይጠቀምና ቤት ይሂድ ተባልኩ። እሺ። ከዛ ለአንድ ወር ሰጥቶ መጣሁ። ከመጣሁ በኋላ እሷን ጠየቅኩ። ባለፈው የሰጠሽው ምንድን ነው? ስትመጣ እነግርሃለሁ ያልሽው ምንድን ነው አልኳት። ከዛ እሷ ደግሞ አይ አን ሞሞ ይሞ ኤቡሞ ተገኝልኝ ሴት ማሴይቶ ዋራ ኤቤቾ ነው ያፈርሞ 2013 እሺ። ቀኑ ሰኞ ኤቤ ዋራ አፉራ እዚህ ጋር ናለኛ ሳይ ቦቶ እዚህ ጋር ተነሸንቺ ማታይና ወንድሜ ተነሳልከኝ። ተነሶ ከዛ በኋላ ነገሪ ተፈቷል። ቁጭ ብላለች። እንዲህ በል እባክህ፣ አጠገብ ላይ ያለው ከባድ አትሁን በል። ልናገር እንደ ወንድ ሴትንም ወንድንም አንድ ላይ ነው የምናገረው። ልበልና እስኪ ወንድም ተነስ፣ ተነስ እባክህ። በጣም ስሙኝ። እኔ አረሙ መንሰና ይሳቆ ይስዋያል። ካንተ ጋር እንደዚህ አሁን ተናበናል። አልተናበብንም። ምናልባት አሁን ይታረሙ መንጭስ እኮ ይገበኩ ዋያ ቆይቷል። ቁጭ በል ነገራችሁ ተፈቷል። ቁጭ በል እኔ አሁን ይሄ ህልም ማመን ይከብዳል። እኔ አሁን ከሱ ጋር ድራማ የምንሰራ ይመስላል። አሁን ራሱ ይገርማል። ብቻ የእግዚአብሔር አሰራር ምንም ሆነ ምንም ነገራችሁ ግን ተፈቷል። እስቲ ቁና ነገሬ ተፈቷል ብሎ እሺ። ከዛ እዚህ ከመጣሁ በኋላ ለምስጋና እዛ ቆሜ ነበር። እሺ። ሲቆም ዛሬ ሳምንት ስትል እሺ ባልኩና ቀጣይ ጊዜ ኮንፈረንስ ነበር እዚህ። እሺ። መገራጃ አምጥቼ በራሴ ነው እዚህ የሰቀልኩት። እሺ። እዚህ አምጥቼ በራሴ ሰቀልኩ። እሺ። ምስጋና ሁለተኛ ቀንም ወጥቼ መድረክ ወጥቼ ነበር። አልተሳካም። በቃ ይቅር ብዬ ተውኩ። እሺ። ዛሬ ግን እግዚአብሔር ደስ የሚል ስራ ሰራኝ። ታምር የሰራው ማነው? ኢየሱስ ነው። እጃችሁን ወደ ዘርጉና ፈውሱ የጸና ይሁን በሉ። ተባረክ። ይዘህ ቁጭ በል ቦታውን አይተህ። እሺ